ሰላም እንዴት ናችሁ? ዛሬ ወደ ሲያትል ማርኬት ከቤተሰቦቼ ጋር ከልጆቼ ጋር እየሄድን ነው። የክሪስማስ ማርኬት ዲኮሬሽን ምናምን ፈን አለ ለልጆች በሚል ወደዛ እየሄድን ነው። አብራችሁን ሁኑ። ፓርኪንግ ስፓት አላቸው ካጠገብ፣ ግን የተሰብት ኤክስፐንሲቭ $36-37 አካባቢ ነበር ለ2 ሰዓት ተኩል እስከ 3 ሰዓት አካባቢ የከፈልነው እና ፓርክ አድርገን ትኬት ለመቁረጥ ሄድን። ባይዘዌ ኦንላይን መቁረጥም ትችላላችሁ፣ ኦፕሽን አላቸው። እኛ እዛ ከሄድን ነበረና ሰልፉ ብዙ ነው። ፕላስ 6 PM ነበር መግባት የፈለግነው እና ትኬት ግን ሶልድ አውት ነበረ። የ8 PM ገዝተን ትኬት ወደ ፉድ ኮርት ሄድን። ፉድ ኮርቱ ራሱ በጣም ነበር የሚያምረው። በቃ ላይቱ ምኑ ደስ የሚል ድባብ አለው። ይሄ የሆሊዴይ ድባብ አለው እና እዛ ተወሰነ ነገር ቀማምሰን ወጣን። እዚህ ጋ ሰልፋችንን ይዘን ለመግባት የተዘጋጀን ነው። እንደምታዩት ሲያትል ክሪስማስ ማርኬት ይላል መግቢያው ላይ። ደስ የሚል ድባብ አለው። በጣም ያምራል ነው። ከ7 ዓመት በታች ደግሞ ልጆች ያሏችሁ ነፃ ነው፣ አይከፍሉም ምንም ነገር። አደልት ከሆነ $21 እና ከዛ በላይ $21 ዲፔንድስ የምትሄዱበት ሰዓትና ቀን ይወስነዋል። ቀን ላይ ከሄዳችሁ አይ ቲንክ ይቀንሳል። ማታ ላይ ግን ከሄዳችሁ ያው ፕራይሳቸው ትንሽ የመጨረሻ ይመስለኛል 21 ለአዋቂ። ከፍለን ገባን። ኦልሬዲ ብለን ቼክ ተደርገ ምናምን ገባን። እዚህ ጋ ወደ ውስጥ እየገባን ነው። እንግዲህ ቪዲዮ ከፈጠነባችሁ ይቅርታ። ትንሽ ቶሎ ነበረ። በተቻለ አቅም ሁሉንም ለማሳየት ነው እየሞከርኩ የነበረውና ውስጥ እንደገባችሁ ሌላ ፉድ ኮርት አለ። ከዛ ውጭ ደግሞ ያው አውትዶር ነው እንትኑ። ደጅ ላይ ሀት ኮኮ መግዛት የምትፈልጉ ትኩስ ነገር መጠጣት የምትፈልጉ ይዛችሁ ዋክ ማድረግ ትችላላችሁ፣ እያያችሁ ማለት ነውና የሚሸጡት ነገር አላቸው። ልጆች የሚጫወቱበት ፎቶ ለመነሳት ደስ የሚል የሆሊዴይ ድባብ አለው ብዬ አስባለሁ እና በጣም ደስ ይላል። እኔ ወድጀው ነበር፣ ልጆቼም በደንብ ነበረ እንጆይ ያደረጉትና ደስ የሚል ታይም ያሳለፍ ነው። እንደምታዩት አይቱ በጣም ብዙ ሰው ነበረ የነበረው። ደግሞ አይ ቲንክ ዊኬንድም ስለነበረ ማታም ላይ ስለነበር መሰለኝ በጣም ብዙ ሰው ነበር የነበረው። Dancer, cane in hand, stray cats nod, they understand. Every beat becomes my guide. No one knows my name tonight, though my chords may fall. Laughing all the way, bells on about to ring, making our spirits bright. Oh, what fun it is to ride and sing a sleighing song. እንደምታዩት በጣም ደስ ነበር የሚለው ከልጆች ጋር ጓደኛሞች ምናምን መጥተው ያው ከቤተሰብ ጋር የምታሳልፉበት ብቻችሁንም ቢሆን መጥታችሁ የሆሊዴይን ድባብ በደንብ የምታዩበት ቦታ ነው። ለክሪስማስ
መሄድ ፈልጋችሁ ማታውቁ ካላችሁ እንግዲህ ሲያትል ሴንተር ላይ ሲያትል ክሪስማስ ማርኬት በሚል የተከፈተ አለ። አውትዶር ነው። ላይቱ ብዙ አይነት እንጆይ የምታደርጉባቸው ነገሮች አሉ። ከዚህ በፊት እኔ ኢንቻንትድ ክሪስማስ ነበር የሄድኩት። አይ ቲንክ ዚስ ይር የለም። ለማየት ሞክሬ ነበረ ያው ልጆች የሚሄድ ስለሚፈልጉ። በዚህ አመት የተዘጋጀ የለም እስከማውቀው። አዶኖ እንግዲህ ሌላ ቦታ ካዘጋጁ እዚሁ ሲያትል አካባቢ አላውቅም። ሲያትል ላይ ግን ኢንቻንትድ ክሪስማስ ብዬ ቼክ ሳደርግ ዘንድሮ የለምና ላስት ይር እና ከዛ በፊት የነበሩት አመታት ነበረ። ቲሞቢል ፓርክ ነበረ የሚዘጋጀውና እሱም በጣም ፈን ነው። አይስ ስኬቲንግ አለው ምናምን ደስ ይላልና ይሄኛው አይስ ስኬቲንግ አላየሁበትም፣ ግን ብዙ የምታደርጓቸው ፈን አክቲቪቲዎች አሉ። በቃ ማርኬትም ነው ምናምንና ደስ የሚል ድባብ አለው በጣም። እኔ ልጆቼ በጣም ነበር ደስ ያላቸው፣ በጣም እንጂ አድርገውታል። እኔም ያው አብሬ በደንብ ተዝናንቼ ነው የወጣሁትና ይሄ ካሮሰል ወይ ደግሞ ሜሪ ጎ ራይድ የሚባለው መጫወቻም አለ። ምንም አይነት ኤክስትራ ፊ የለውም፣ ክፍያ የለውም፣ ነፃ ነው። ትንሽ ላይኑ ብቻ ቢዚ ስለነበረ የተወሰነ መሰለፍ ግዴታ ነበረ ለመጫወት እና ግን በጣም ደስ የሚል ታይም፣ ቆንጆ ጊዜ የሚያሳልፈውና ክርስማስን ከዚህ ከወዲሁ የሆሊዴይን ድባብ እዚህ መተን አይተናል። እዚህ ጋር እንግዲህ የነበረው ሰልፍ ለራይዱ ነው ለመጫወትና ብዙ ሰው ነበር የነበረው እንደምታዩት። እኛም ፋይናሊ ተራችን ደርሶ ወጣን እና የተወሰነ ለመቅረጽ ሞክሬ ነበረ፣ ግን በጣም የሚሽከረከረው ራሱ አዙሮኝ ነበርና ለካሜራም ደግሞ ትንሽ ለመቅረጽ አይመችም። የተወሰነ ብዬ አስገብቼበታለሁ፣ ግን ዊሀድ ሶ ማች ፈን እና ደስ የሚል ጊዜ ነው። ልጆቻችሁን ይዛችሁ ብትሄዱ እንዳልኳችሁ ከ7 አመት በታች ያሉ ልጆች አይከፍሉም። ጥሩ ነው ብዬ አስባለሁ እንደ ቤተሰብ ለመዝናናት። የእኛም ራይድ ይህን ይመስል ነበረ። እዚህ ጋር ጨርሰን ጭንትናችንን ወተን ነው ይህን ይመስላል። ስላያችሁ አመሰግናለሁ። ሃፒ ሆሊዴይ ከወዲሁ ሜሪ ክሪስማስ።